ሰላም እንዴት ናችሁ? ይሄው እንጀራ ካልጋገርሽ ለምንድነው እንጀራ ማጋገሪው? ለምንድነው ሁሉ ጊዜ ኩብዝ የምትበዩ? ለምንድነው በፍኖ ዱቄት እንጀራ ማጋገሪው? አረ ማአት ኮሜንት ነው። በቃ መሮች አለን የምበለው ቂጣ። ያው ጋገርኩላችሁ። እውነት ለመናገር ለመጋገር ሞከርኩኝና ሊጤ ቀጠነብኝና ብዙም አይኑ ምናምን አልወጣም። በቀጣይ ግን አሪፍ አድርጌ ጋግርና ለእናንተ ማሳያችኋለሁ እንዴት እንደሚጋገር። ይኸው እንግዲህ ጋገርኩኝ። ይኸው እዚህኛዋ እህቴ ኮሜንት ጻፈችልኝ ማለት ነው። እንጀራው በጣም ያምራል። እንግዲህ እንጀራ ሁሉ ፖስት አለኛለች ሸነጥ አርጎኝ ምናምን ነገር ጎግቼ ምናምን እንድጋግር ማለት ነው። ይኸው ጋግሬያለሁ፣ ግን ያው በደንብ የሚያምር አይደለም። ሊጡ ቀጥኗል እንደነገርኳችሁ። በጣም ትንሽ ዱቄት ነበር የተጠቀምኩትኝ። እውነት ለመናገር ሼም እየያዘኝ ስለሆነ ነው አንዳንድ ጊዜ። ምክንያቱም እንደምታዩኝ በነፃነት እየበላሁ የጠጣለሁት እና ሁሉም ነገር ሳደርግ ሰዎቹ ይደብራቸዋል የሚል ሰቀቀን ይዞኝ ነው እና በቀጣይ ግን እጋግራለሁ በአሪፍ ተረጋግቼ ማለት ነው። ይሄን ግን በቃ ደስ ላሰኛችሁ ብዬ ነው። ሁሌ እንጀራ ጋግሪ ስለምትሉኝ ደስ ይበላችሁ ብዬ ነው የጋገርኩት ማለት ነው። ለማንኛውም ወዳችኋለሁ። እናንተም ጋግራችሁ ብሉ፣ ይመቻችሁ። እውነት ለመናገር በቃ በጣም ይጣፍጣል። አፍ ላይ ራሱ የሆነ ምንድነው ይሟሟል ራሱ ማለት ነው። በጣም ደስ ይላል። እኔ ራሴ ምኑንም እስከዛሬ እንጀራ ማልጋግረው እያልኩኝ ነበረ፣ ግን በሰፊው እንግዲህ ለመጋገር ሞክራለሁ። ለማንኛውም ቻው፣ ደህና ሁኑ።